ሰላም እንዴት ናችሁ ልጆች? ዛሬ የጎልዲሎክስ እና የሶስቱ ድቦችን ታሪክ ነው ይዤላችሁ የመጣሁት። በጣም ጣፋጭና ቆንጆ ተረት ነው። በጸጥታ ተከታተሉ እሺ ልጆች። ወደ ተረቱ እንሂድ። በአንድ በዛፎች በተከበበ አካባቢ የምትኖር ጎልዲሎክስ የተባለች ልጅ ነበረች። ጎልዲሎክስ ወርቃማ ጸጉር ያላት ቆንጆ ልጅ ስትሆን አዲስ ነገር ማየትና መፈለግ በጣም ትወዳለች። ከዕለታት አንድ ቀን በሰፈራቸው ካለ ጫካ ውስጥ ስትሄድ በጣም የሚያምሩ ቢራቢሮዎችን፣ ወፎችን እያየች ነበረ። ከጥቂት ጊዜ በኋላ ሳታስበው ከቤቷ በጣም መራቋን አወቀች። በዙሪያዋ ዞር ስትል አንድ በሩ በደንብ ያልተዘጋ ቤት አየች። ቤቱ የአንድ ድብ ቤተሰብ መኖሪያ ነበረ። በውስጡ ጠንካራና ግዙፍ አባት ድብ፣ የዋህና ሩህሩህ እናት ድብ እንዲሁም ደግሞ የነሱ ልጅ የሆነው ግልገል ወይም ትንሹ ድብ በደስታ ይኖሩበት ነበር። ትንሿ ጎልዲሎክስ ወደ ድቦቹ መኖሪያ ሄደች። በሩም ክፍት ስለነበረ ወደ ውስጥ ገባች። በቤቱ ውስጥ ድቦቹ የሚተኙበት የተለያየ መጠን ያላቸው አልጋዎች እንዲሁም ደግሞ የእንጨት ወንበሮች፣ ከዚህ በተጨማሪ የተለያዩ የቤት ውስጥ እቃዎች ሲኖሩ በትንሿ ጎልዲሎክስ ትኩረት ውስጥ ግን የገባው በምግብ ጠረጴዛው ላይ በ3 ጎድጓዳ ሳህን ውስጥ የተቀመጠው ትኩሱ የድቦቹ ገንፎ ነበረ። ገንፎ በእናት ድብ ነበር የተሰራው። አባት ድብና ትንሹ ድብ ከጨዋታ መልስ ለመብላት በጣም ጓግቶ መጥተው ነበር። ነገር ግን ገንፎ በጣም ትኩስ ስለነበረ ለመብላት ተቸገሩ። ከዛም አባት ድብ ትንሽ አስቦ ገንፎ እስኪበርድ ለምን በጫካው አየር አንቀበልም አለ። ከዛም እናት ድብና ትንሹ ድብ ሆነው በሩን በደንብ ሳይዘጉት ወጥተው ወደ ጫካው ሄዱ። በዚህ ሰዓት ነበረ ትንሿ ጎልዲሎክስ ወደ ድቦቹ መኖሪያ ቤት ውስጥ የገባችው። ትንሿ ጎልዲሎክስ ወደ ድቦቹ መኖሪያ ከገባች በኋላ ወደ ጠረጴዛው ነበረ በቶሎ ሄደችው። ጠጋ ብላ በ3ቱ ሳህኖች ውስጥ ያለውን ገንፎ አየችው። ለመብላት ጓጉታ በመጀመሪያ ትልቁ ሳህን ውስጥ ያለውን ገንፎ ለመቅመስ ሞከረች። ነገር ግን ገንፎ በጣም ያቃጥል ነበረ። ከዛም አይ ይሄኛው ሳይሆን ለምን ቀጣዩን አልሞክረውም አለች። ቀጣዩ በመለስተኛ ጎድጓዳ ሳህን ውስጥ የተቀመጠ የእናት ድብ ገንፎ ነበረ። ከዛም ለመቅመስ ጠጋ ብላ ሞከረች። እሱም ከመጀመሪያው የገንፎ ሳህን በምንም አይለይም ነበረ። ከዛ ጎልዲሎክስ እሱን ትታ ወደ 3ኛው ሳህን ሄደች። በ3ኛው ሳህን ያለው ገንፎ ግን በጣም ያልቀዘቀዘ በጣምም የማያቃጥል ቆንጆ ገንፎ ነበረ። እስከ መጨረሻው ድረስ ጥርቅ አርጋ በላች። ከዛ በመጨረሻም ቤት ውስጥ ያለውን ነገር ለማየት ዞር ማለት ጀመረች። በመጀመሪያ ሄደችው ወደ ድቦቹ መቀመጫ ወንበር ነበረ። 3 ወንበር ሲኖራቸው ለአባት ለእናትና ለትንሹ ድብ የተዘጋጀ ነበረ። 3ቱንም ካየቻቸው በኋላ ለሷ የሚሆነው የትንሹ ድብ እንደሆነ ነው የገመተችው። ከዛም በትንሹ ድብ ወንበር ላይ ተቀመጠች። ወንበሩ ግን ብዙም አልቻላትም ነበረ። ቶሎ ነው የተሰበረው። ጎልዲሎክስም ደንግጣ ቶሎ ብድግ አለች። ከዛም ወደ ላይኛው የድቦቹ መተኛ ክፍል ነው ሄደችው። ድቦቹ 3 የተለያየ አይነት መጠን ያለው አልጋ ነበራቸው። 3ቱንም በየተራ ሞከረች። ከትልቁ አልጋ ላይ ተኛች። ከዛም ቀጥሎ ባለው አልጋ ላይ ተኛች። መጨረሻ ላይ የተመቻት ግን የትንሹ ድብ አልጋ ነበረ። ሳታውቀው እንቅልፍ በዛ ይዟት ሄደ። ድቦቹ ከሄዱበት ቦታ ተመለሱ። ወደ ቤታቸው ጠጋ ሲሉ በሩ በጣም ተከፍቶ ነበረ። ደንግጠው ወደ ውስጥ ገቡ።
ለመብላት አዘጋጅተው የሄዱት በሶስቱ ጎድጓዳ ሳህን የተቀመጠው ገንፎ በቦታው አልነበረም። የመጀመሪያው ገንፎ እንደተቀመሰ ያስታውቃል። ሁለተኛውም ገንፎ ተቀምሷል። ሶስተኛው ግን ምንም የለም ነበር በሳህኑ። የትንሹ ድብ ገንፎ ማለት ነው። ትንሹ ድብ በጣም ደነገጠ። እንዴ ገንፎዬን ማን የበላው አለ። ከዛም ዞር ሲሉ የትንሹ ድብ መቀመጫ ወንበር ተሰብሮ አዩት። በጣም ደንግጠው ቤታችን ውስጥ የገባ ነገር አለ አሉ። ከዛም ዞር ዞር እያሉ ቤታቸውን መፈተሽ ጀመሩ። ወደ መኝታ ክፍላቸው ሲገቡ ጎልዲሎክስ የተባለች ትንሽዬ ልጅ በትንሹ ድብ አልጋ ውስጥ ተኝታለች። ቀረብ ብለው አዩት። ጎልዲሎክስ ከእንቅልፏ ደንግጣ ነቃች። ዞር ዞር ብላ አየች። ለካ የተኛችው የራሷ ቤት ውስጥ እንዳልሆነ ትዝ አላት። ከዛም በሩጫ ከድቦቹ ቤት አመለጠች። እየሮጠች ወደ ራሷ ቤትም መሄድ ጀመረች። ከብዙ ልፋትና ድካም በኋላ ቤቷን አገኘችው። ከቤተሰቦቿም ጋር ተገናኘች። ከዚህ በኋላ ከቤቷ ርቃ ባለመሄድ ቤተሰቦቿንም እንደማታስጨንቃቸው ቃል ገባች። ተረቴን መልሱ፣ አፌን በዳቦ አብሱ። ልጆች ከዚህ ተረት ምን ተማራችሁ? ከቤታችን በጭራሽ ርቀን መሄድ የለብንም አይደለ? ስንጫወት በቤታችን አቅራቢያ መሆናችንን እርግጠኛ መሆን አለብን አይደለ? ጎበዝ ልጆች፣ ለዛሬ ያስኩላችሁ ታሪክ ይሄን ነበረ። በቀጣይ በቆንጆ ታሪክ እስከምንገናኝ ድረስ ቪዲዮ ላይክ ማድረግ፣ ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቻው ቻው ልጆች፣ ደህና ሁኑ።